ሰላም ሰላም ውድ የዩቲዩብ ቻናል ተከታዮች እንኳን በደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። በዚህ ቪዲዮ እንዴት ፍሪ ኢንተርኔት ኢትዮጵያ ውስጥ መጠቀም እንደምንችል የማሳያችሁ ይሆናል። ቀጥታ ወደ ቪዲዮ እንግባ። መጀመሪያ ወደ ስልክ መደወያ እንገባለን። ከዛውን እንደምታውቁት ፓኬጅ ነው የምንገዛው። ከዛ እዚህ ጋር ምርጫ ይመጣልና ኢንተርኔት፣ የድምጽ፣ የማህበራዊ ሚዲያ የሚለውን 3 ቁጥር እንነካለን። ከዛ ለእርሱ እንነካለን። ከዛ እናንተ አሁን ይሄ ምርጫ እናንተ ነው፣ ዕለታዊ እንላለን። ከዛ እዚህ ጋር እንደምታዩት በ20 ብር 1.25 ጂቢ ለቴሌግራም እና ለዋትስአፕ፣ ቀጣይ 2 ጂቢ። እኛ ምን እናደርጋለን? የቴሌግራም እንገዛለን። ከዛ አንድ ቁጥር ጨረስን። አሁን እኔ ባላንስ ስለሌለኝ ነው እና ይሄን ፓኬት ከገዛን በኋላ ቀጥታ ምን እናደርጋለን? ዳታ አብርተን ወደ VPN ወደ ማብራት እንሄዳለን። አሁን እዚህ ጋር የፈለጋችሁትን VPN አፕ አውርዳችሁ መጠቀም ትችላላችሁ። ይህ ማለት የቴሌግራም ፓኬት ገዝታችሁ ዩቲዩብ፣ ቲክቶክ መጠቀም ትችላላችሁ ማለት ነው። እንደምታዩት ከፈተልኝ፣ ኮኔክት ላለው። አሁን እኔ ጋር ስለሌለኝ ነው ዳታ እና አሁን እናንተ ምን ታረጋላችሁ? ዳታውን ታበሩትና ማገናኘት ነው። እኔ በዋይፋይ ላሳያችሁ እና ኮኔክት ትሉታላችሁ እናንተ የቴሌግራም ፓኬት ከገዛችሁ በኋላ እና እንደምታዩት ከዛ በኋላ ይሰራል ማለት ነው። VPN ሲሆን ኢንተርኔት ጠቅላላ ለሚይዝላችሁ ተጨማሪ ለሚያመጣላችሁ ይሰራል ማለት ነው። ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ እና ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ።